ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፋ እሽኩርምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩም ሳይገባት ምትለኝ ልብ ሳልል ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ልጄዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ሃይዶጋ ተብሎ ተጨፍሮ ከቤት ተወጣና ከጫጫታው ከጋጋታው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንዱ ለጥቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዞ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከሰንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጄ